እሁድ ማለዳ ግንቦት 23 2018 ዓመተ ምህረት አርሰናል በፒኤስጂ ተሸንፎ የሻምፒየንስ ሊጉን ዋንጫ ባጣበት ማግስት በኩራት የአርሰናል ደጋፊዎች ሁሌም ቢሆን የክለባቸውን መለያ ለብሰው አመቱ ሙሉ እንዲታዩና ኮራ ብለው እንዲሄዱ የተላለፈ መልእክት። ሁሌም ቢሆን አሸናፊዎች ነን። Still we are the champions። አርሰናል እንደ ዘንድሮ የኮራንበት ዘመን የለም። ተሸንፈንም አንገታችንን ቀና አድርገን በኩራት የምንጓዝበት፣ በኩራት ለክለባችን የምናወራለት፣ ሁሌም ቢሆን ደገነርስ አንደኛ ነው የምንልበት ዘንድሮ ነው። የቱንም አይነት ሰበር ዜና ቢኖር፣ የቱንም አይነት የሚነገር ታሪክ ቢኖር፣ እዚህች ዕለት ግን የተሰማኝ ስለ አርሰናል ከማውራት ውጪ ምንም የሚያስደስት ነገር የለም። ተሸንፎም ሰው በክለቡ ይህን ያህል ይደሰታል። ወየለም ወየለ ከክለቡ ውጪ በሌላ ክለብ ደስታም የአርሰናል ሽንፈት አይቶ የተደሰተም ተደሰተ። ነገር ግን አንድም ሰው በኩራት ወጥቶ የኔ ክለብ ፒኤስጂ ነው አሸነፈ ሚል አይገኝም። ምክንያቱም ሁሉም አርሰናልን እንዳይደሰት፣ አርሰናልን የሚጠላ አብዛኛው ክፍል ለብሽሽቅ ብቻ ነውና ነው። ከጨዋታው ማግስት ግን አሁንም ሻምፒዮኖቹ እኛ ነን፣ በኩራት የምንቆመው እኛው አርሰናውያን ነን። ይህንን ስናገር ከልቤ ነው። ይህ የሚኖር ህይወት ነው። ሰላም The art of defense ይላል አርሰናል ዛሬ ምንድነው እያስመለከተን ያለው ጋይስ? የዓለማችን ምርጡ ማጥቃት ከዓለማችን ምርጡ መከላከል ጋር በአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ቡዳፔስት ፑሽካሽ አሬና ላይ እንግዲህ በዚህ ሰዓት መድፈኞቹ አርሰናሎች ፓሪስ ሴን ጀርሜን 1-0 እየመሩ የመጀመሪያው አጋማሽ ተጠናቋል። የሚገርም መከላከል ነበር የተመለከትነው። ካይ ሃቨርትዝ ለአውሮፓ ሻምፒዮንስ ሊግ ፍጻሜ የተፈጠረ ተጫዋች እንደሆነ በድጋሚ ያስመልክተውናል። ቼልሲ በማንቸስተር ሲቲ 1-0 አሸናፊ ሆኖ የአውሮፓ ሻምፒዮንስ ሊግን በ2001 እንዲያሳካ ካረገ በኋላ ዛሬ በሌላ ጨዋታ ላይ ሚኬል አርቴታ ላይ ጥያቄ በሚያስነሳ መልኩ በቋሚነት ቢጀምርም ነገር ግን የተቺዎቹን አፍ የሚያዘጋ የፍጻሜ ጎል ከሚገርም አንግል አስቆጥሮ አርሰናል የመጀመሪያውን አጋማሽ 1-0 እየመራ ተጠናቋል። የሚገርም ዲፌንስ ነበር የተመለከትነው። ውጤቱ በደንብ በሚገባ ጨዋታው ማኔጅ እያደረጉት እንደሚገኙ የተመለከተን የምንገኘው። በፓሪስ ሴን ጀርሜን በኩል አንድም የረባ የጎል ዕድል ለመፍጠር እንደተቸገሩ የተመለከትን እንገኛለን። ሰከንድ ሃፍ ምን ያሳየናል የሚለውን በድጋሚ ከናንተ ጋር አብረን የምንመለከት ይሆናል። ይመቻችሁ። ቪዲዮው ረዘም ሊልብህ ስለሚችል ኮፒ ሊንክና ሼር በማድረግ ለሚመለከቱ አካል አድርስልኝ። በትነው ለማን ነው የምትጨነቁት? ንጉሳውያን እያለ ለ39 ክለብ ለሚቋጥር ለነፈጨለ ቲም ነው የምትጨነቀው? ንጉሳዊ ማለት እኔ ነኝ። ለ30 እና ለ40 ቲም ሄጄ ማላሸረግድ የማላፈነድድ ፈንደድ ሙደድ ፕሪሚየር ሊግ በልተ ቻምፒየንስ ሊግ አንድ ጨዋታ ሳትሸነፍ ለዛውም ከ12 ተጫዋቾች ጋር ተጫውተ የዓለማችን ጠንካራውና እንዲሁም ምርጡ በሆነው በፒኤስጂ ለዛውም በፔናልቲ ነው የተሸነፍከው። አርሰናል መድፈኛው ኮስተር ያለው ለዛውም ለማንም የማይቋጥረው ለራሱ ብቻ የሚቋጥረው መድፈኛው ወንድ ቲም ወንድ ታውቃለህ፣ ሴታ ሴት አይደለም። ከስር 39 ጋር እየሄደ እያፈነደደ የሚቋጥር አድርስለት። አብሽር ኮፒ ሊንክና ሼር በማድረግ ለጥፉት። ቴንክ ዩ። ማጋሌስ እንዴት ፔናልቲ ይመታል? ማጋሌስ ተከላካይ ሆኖ እንዴት ፔናልቲ ይመታል? አረ ቢስሚላ! ያ ሁሉ የተለፋበት ኳስ ወይኔ በአላህ! ያን ሁሉ እንዴት ማጋሌስን አርቴታ ያስመጣዋል? በእናትህ እንዴት ገና እንደሚስተው ማጋሌስ እንደሚሰቅለው ሊሰቅል እንደሚችል ምንም ኳስ ያላየ ሰው እንዲሁ ፊዚካሉ ተከላካይ ኳስ ማውጣት መጠለዝ እንዴት የሚችል ተጫዋችን እንደዚህ አይነት የጭንቅ ሰዓት ፔናልቲ ተሰምቷል። ዙቤሜንዲ ብሎ እንዴት ነው እሱ የምታስበው? እንዴት ማጋሌስ ይመታል? በአላ ይሄን ጭንቅላት እንኳን ምን ዙቤሜንዲ ያለ ማጋሌስ እንዴት ነው ሊመታ የሚችል? ወይኔ ያረቢ! እኔ እንደዚህ ምንም ሰብሮኝ አያውቅም። አኡዙ ቢላ ወይ ሰው እንዴት ነው 100 ደቂቃ ሙሉ የማይመለከቱን ጨዋታ ላይ የሚቋጥሩ? ገብርኤልን እንችላለን። እናቴም እንዴት አባቱ ነው የሚያቃጥለው! በእናታችሁ የቲክቶክ አካውንት የመዘጋት ለራሱ እንደዚህ አልሰበረኝም። የምር አኡዙ ቢላሂ ሚነሽ ሸይጣን ደርሰን በእናታችሁ በአላህ ዳኛ እንደዚህ አይነት ግን ሌብነት በታሪክ አይቻልም። የምሬ ነው። እንደዚህ አውሮፓ ቻምፒዮንስ ሊግ ላይ እንደዚህ አይነት ዝርፊያ በጋድ እንደዚህ ይዘረፋል። አረ በአላህ ምን እኮ በመናታ አረ ወይኔ አረ ፈጣሪ ያለ እኔ በጣም ከባድ ነው ወገን። ላይክ እኔ ጨዋታዎች ጀም እንደዚህ አይነት ሙድ አልነበረኝም። በቃ ተስፋም አልነበረኝም። ግን እንደዛ ተስፋ ወይኔ ተጫዋቹ ወይኔ ጋብሪኤል አዑዙ ቢላሂ ከባድ ነው ወገን።
የምሬ ነው የምላችሁ። በጣም ነው የሚያስጠላው። በጣም አርሰናል ደጋፊ በዘንድሮ ሲዝን ማለት ነው ይከፋል ብዬ በፍጹም አላስብም ማለት ነው። የዛሬውን ጨዋታ ስለተሸነፍንም ልቡ ይሰበራል ብዬ አላስብም። ኦፍ ኮርስ ከረጅም ጊዜ በኋላ የደረስነው ፋይናል ነው፣ ማሸነፍ ነበረብን። ሞስኪዮ ላይ ተሳሳተው ኳስና ፔናልቲው ነው በቃ ለውጥ የፈጠረው ማለት ነው። ፔናልቲ ከደረሰን በኋላ 50-50 ነው። የትኛውም ቡድን ፔናልቲ መጥቶ ሊያሸንፍ ይችላል፣ ሊሸነፍ ይችላል ማለት ነው። ብቸኛ ቅሬታ ጋብሪኤል ባይመታው ይሻለኝ ነበር፣ ማዱኬ ቢስተው ይሻለኝ ነበር፣ ኦር ሌላ ተጫዋች ቢስተው ይሻለኝ ነበር ጋብሪኤል ከሚስተው ማለት ነው። ምክንያቱም ይሄንን ሲዝን ስናስታውስ፣ ይሄንን ጨዋታ ስናስታውስ ጋብሪኤል እኮ ነው የሳተው ምናምን ብዬ ጭራሽ ምንም አይነት ቅሬታ እንዲሰማኝ አልፈልግም በሱ ላይ ማለት ነው እንጂ በፍጹም ቅሬታ ማይሰማኝ ልጅ ነኝ በአርሰናል ምክንያት ማለት ነው። ሶ ኢንጆይ አርጉት። ሲዝኑ ኔክስት ሲዝን ደግሞ እንመጣለን፣ ቻምፒየንስ ሊጉን ፋይናል እንደርሳለን፣ ዋንጫውን እንበላለን፣ ፕሪሚየር ሊጉን ደግመን እናሳካዋለን ምናምን ነገር። ምክንያቱም አሰልጣኛችን አርቴታ ነው፣ ምን እንደሚያስፈልግ ያውቃል። በቃ ይመቻችሁ። አንድ ጊዜ እስቲ ለዚህ ድንቅ ዳኛ ማለት ነው የሚገርም ድህነት በሌለበት ዓለም ላይ የኖርክ እንደዚህ ለማኝ ትሆናለህ? ገረድ እኔ ዳኝነት እንደዚህ ሐላል ሲወጣ አይቻላቅም። ሐላል ሲወጣ እንዴ ምን ቀረ? በቃ ተቀይረ ገብተህ ለነሱ መጫወት እኮ ነው የቀረ እንዴ። የማዶኬ ፋውል እንዴት ነው ፋውል ያልሆነው? እስቲ እንደው የማንም እግር እንኳን እንደው ዛሬ ጨዋታውን የተመለከታችሁ የእውነት እንደው ለአንድ ደቂቃ አይምሯችሁን አሰሩ ማለት ነው። እንዴት ሆኖ ነው? መቼም አሁን በእርግጠኝነት የፒኤስጂ ቢሆን አያሰጥም ወይ? ኧረ በስመ አብ! እንደዚህ አይነት ዳኝነት እኔ እግዚአብሔር ቫር ባለበት ዓለም ላይ እንዴ እግዚአብሔር ምን አይነት ኧረ በስመ አብ! የሚገርም ነው። ይኸውላችሁ እኔ የምደግፈው አርሰናል እናቱ የወለደችው ወንዱን አርሰናል ነው። የሚገርማችሁ ማለት ነው ይሄን ዋንጫ ብናሳካው ኬኩ ላይ ክሬም እንደማስቀመጥ ነበረ። በቃ ፕሪሚየር ሊግ ዋንጫ ላይ እንደ ማጌጫጌጥ ነበር የምናስቀምጠው ሻምፒዮንስ ሊጉን። ምንም ማለት አይደለም። ነገር ግን አሸርጋጅ እኔ መድኃኔዓለም እንዴት የፒኤስጂ ማለት ለብሳላችሁ? እንዴት ሃው! ኧረ ጌታዬ ሆይ በጣም ታሳፍራላችሁ። የመጨረሻ ሽልጥልጥ ደጋፊ ማለት በቃ እኔ ልንገራችሁ፣ ኢትዮጵያ ውስጥ ያለ የማንቸስተር ዩናይትድ ደጋፊ ሽልጥልጦች ናችሁ። በእውነት ነው የምላችሁ። አይደረግም እንደዚህ። ይህ ሰውዬ በጣም ቆሻሻ ሰው ነው ባይዘው። እኔ ማለት የደረሰበት ሰው ያውቀዋል። በዳኛ አትቃጠል። የምር ጉዳቱ በጣም ከባድ ነው። በዳኛ ስትቃጠል በጣም ያማል። እግዚአብሔርን ይውላችሁ ፔናልቲው አይደለም ምና ኤቭሪቲንግ እኔ ፔናልቲ ያሰጣል ምናምን ይስጥ ችግር የለብኝም ምናምን፣ ግን ኢቭን ለማየት እያንዳንዱ ይውላችሁ እንዴት ነው አንድ የሆነ ፊቨር እንዳለ የምታውቁት ማለት ነው። ኤቭሪ ዲሲሽኖቹ ማለት ነው የሆነ ነገር እንዳለ ያስታውቅ። ኢቭን ሰከንድ አፍ ሲያደርግ የነበረው እያንዳንዱ ነገር ማለት ልክ እንዳልሆነ ያስታውቅ ነበር። እያንዳንዱ የሆነች ነገር ምናምን የሆነች ሞመንት ምናምን በቃ የሆነ ሲፈርድ የነበረው ነገር ተከፍሎታል። በጣም የተቃጠሉት የምር ይሄ ዳኛ በጣም ቆሻሻ ነው። በጣም ማይም ዳኛ። እኔ በዳኛ አትቃጠሉ። በቃ የምነግራችሁ ነገር በዳኛ አትንቀሉ፣ አትጭሱ፣ ጨሻሉ። እኔ ምን ማለት እንዳለብኝ አላውቅም። የመጨረሻ ነው ያስነቀደኝ ይሄ ዳኛ ዛሬ። ኤቭሪ ሞመንቶቹ ማለት በጣም ነው ያስበጠሰኝ። ይሁንሽ ችግር የለውም።